የተቆለፈ አእምሮ በሚል ርዕሰ ጉዳይ ስለ አንድ ቁም ነገር ላውጋችሁ ወደድኩ። ታላቁ አስማተኛ ወይም ማጂሽያን ሃሪ ሁዲኒ በሆነ ወቅት ላይ ከየትኛው እስር ቤት ማምለጥ እንደሚችል በልበ ሙሉነት ምሎ ተናገረ። ማድረግ የሚጠበቅበትም ሱፉ እንደለበሰ መታሰርና በአንድ ሰዓት ውስጥ ያለምንም ችግር ከእስር ቤት ማምለጥ ብቻ ነው። እናም ብዙ ዓመታትን ያስቆጠረ አንድ በምዕራብ የሚገኝ ጉንቱ እስር ቤት የሁዲኒን የአስማተኛውን ጥያቄ ተቀበለ። ሁዲኒ በሚታሰርበት ዕለት ብዙ ሰዎች መጨረሻውን ለማየት በእስር ቤቱ ቅጥር ማዶ ተሰበሰቡ። ሁዲኒ በራስ በመተማመን ስሜት እንደተሞላ ወደ እስር ቤቱ ገሰገሰ። ገባ። የእስር ቤት ጠባቂዎችን በብረት በር በተዘጋ ክፍል ውስጥ አስቀመጡት። ሁዲኒ ኮቱን አወለቀ፣ ቀበቶውንም ፈታ። ሆኖም ግን በሁዲኒ ቀበቶ ውስጥ የተሸሸገ እንደ ሽቦ የሚተጣጠፍና 20 ሴንቲሜትር ርዝመት ያለው ብረት ነበር። ሁዲኒ ስራውን ጀመረ። ለ30 ደቂቃዎች ያክል በሩን በያዘው ብረት ለመክፈት ታገለ። ይዞት የመጣው በራስ መተማመን አሁን ላይ ከእርሱ የለም። 1 ሰዓት ሆነው። በላብ ተጠምቋል። 2 ሰዓታትን ከበሩ የቁልፍ ሽንቁር ጋር ሲታገል አሳለፈ። ደከመው። ሁዲኒ በተሸናፊነት ስሜት ጭንቅላቱን በበሩ ላይ አስደገፈው። በሩ በቀስታ ወደ ውጭ ተገፋ። ተከፈተ። ይህ በር በጭራሽ አልተቆለፈም። ሆኖም በአንድ ሰው አእምሮ ውስጥ ይህ በር ተቆልፎ ነበር። በሁዲኒ ጭንቅላት ውስጥ ዓለም ካሉ ሉጋኖች በሚበረታ ጋን ተቆልፏል። ማንም ቁልፍ ሰሪ እንደዚህ አይነት ጠንካራ ቁልፍ አልሰራም። አእምሮ ኃይል አለው። ወዳጄ አንተስ ምን ያህል በሮችን በራስ ላይ ቆልፈሃል? ምን ያህል ጊዜስ ራስ በሰራው የአእምሮ እስር ቤት ታስረሃል? በቀላሉ የሚፈቱ ግን አንተ በራስ ላይ ያወሳሰብካቸው ምን ያክል ችግሮች አሉብህ? አንድ አፍሪካውያን አባባል አለ፣ በውስጥ ጥላት ከሌለ ከውጭ የሚመጣ ጠላት አንተን መጉዳት አይችልም። በዓለም ሁሉ ካሉ ሸታሞች በላይ ያንተ አእምሮ አንተን ይዋሻል። ይህን ማድረግ አትችልም፣ እንዲህ መሆን አትችልም፣ አቅሙም ብቃቱም የለህም እያለ ይነግራል። ምክንያቱም ልክ እንደ ሁዲኒ የተቆለፈውን በር ብቻ ነው የሚያሳይ። ከፍተህ ውጣ ወዳጄ። አእምሮ የሚልህን አትመነው።